የዛሬው ታሪክ ትንሽ ስሜታ ያደርጋል። እንግዲህ ምን አለች እንደማንኛውም ሴት እድሜ ለአቅመ ሔዋን ሲደርስ አገባው። ነገር ግን ያገባው ባል በቤተሰብ ስለመጣ ደስተኛ አልነበርኩም፣ ሰላምም የለኝም። በዚሁ ምክንያት እንግዲህ 2 ልጅን እንደወለድኩ ነበር ተፋትቼ ወደ ስደት የወጣሁት። ስደቱ ቀላል አልነበረም። በጣም በፈተና የተሞላ ውጣ ውረድ የበዛው ነበር። ከሀገር ሀገር እንደምንም ተሰቃይቼ አውሮፓ ገባው። አውሮፓ ገብቼ ኑሮዬን እየኖርኩ ነው። አንዱን በሶሻል ሚዲያ እየተዋወቅኩ ትለናለች የዛሬ ባለታሪካችን። እንግዲህ ከሱ ጋር ተዋውቀን ፍቅር ጀመርን። አይቼ የማላውቀውን ደስታና ፍቅር አሳየኝ። በጣም ጥሩ ሰው ነበር፣ ደስ አለኝ። እንግዲህ አብረን የፍቅር ቄጤማችንን እየቀነጣጠስን ነበር። ድንገት ያረገዝኩት። በማርገዜ ደስተኛ አልነበርኩም፣ ምክንያቱም እቅዴ ስላልነበረ። በዚሁ ምክንያት እንግዲህ እርግዝናው ላይ እርምጃ ከመውሰዴ በፊት ልንገረው ብዬ ስነግረው በጣም ደስ አለው። እባክሽን ውለጂ፣ እኔ የምትፈልጊውን ሁሉ አረግልሻለሁ ብሎ ቃል በገባው መሰረት የምፈልገውን ሁሉ አድርጎልኝ እንግዲህ ፕሮፖዝም አድርጎልኝ ለሰርጉ ኢትዮጵያ እንዲሄድ ነግሮኝ ኢትዮጵያ በመጣሁበት ጊዜ ነበረ ይሄ ሆዴ ውስጥ ያለ ጽንስ አባት ፍቅሩን አጣጥሜ ያልጨረስኩለትን ሰው በአደጋ ያጣሁት ማለች። በጣም 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 ነው ያለቀስኩት ሳነበው። ኢማጂን ላገባው ነው ብላ አምናው አርግዛለት በፈተና የወጣችበትን ስደት ለሱ ብላ ተመልሳ ወደ ቤተሰብ መታ በአደጋ አጣችሁ፣ በአደጋ አጣሁታለች። እንግዲህ እንዳረገዝኩ እያለቀስኩኝ ሬሳውን ስጠብቅ ኢትዮጵያ ሊመጣ አልቻለም። ተነስቼ ወደዛው ወደ አውሮፓ ሄድኩኝ። ስሄድ ለካ ይሄ በአደጋ ያጣሁት ሰው አግብቼ ነበረ ፈትቻለሁ ብሎኝ የነበረው ሰው ከሚስቱ ጋር ነበረ። ሬሳውም ላይ ንብረቱም ላይ ፈላጭ ቆራጭ ሆና ጠበቀችኝ። ለኔ ቦታ ሊሰጡኝ አልቻሉም፣ ምክንያቱም ወረቀት የለኝም። ምስክሬ በሆዴ ያለው ልጅ ብቻ ነው። እሷ ወረቀት አላት፣ ባለትዳር ናቸው አለች። እስኪሞት ድረስ ታዋራው ነበረ። ዛሬ ንብረቱም ላይ ሬሳውም ላይ ፈላጭ ቆራጭ ሆና ወደ ኢትዮጵያ ሬሳውን ይዛ መጣች። እኔ ሆዴ ውስጥ ካለው ልጅ ጋር እብሰለሰላለሁ። ስራ እንኳን አልሰራም። ከማርገዜ በፊት የተውኩት ስራ ነው። አሁን የመውለጃ ጊዜን እየጠበቅኩ ነው ብላን የጻፈችልኝ። በጣም በጣም ያዘንኩት። በጣም ያሳዝናል። እንግዲህ ከዚህ በፊት የስፐርሜን ክፈኝ የዘር ፍሬን ክፈኝ አለኝ ብላ አንዲት ልጅ ከመካከለኛው ምስራቅ ጽፋልኝ ነበር። ያልኳት እባካችሁን ወደ አልጋ ከመሄዳችሁ በፊት የዛን ሰው ማንነት እወቁ ብዬ መልእክት አስተላልፌ ነበር። እሱን እደግመዋለሁ አሁንም። እርግጥ ነው ፕሮፖዝ አድርጎላታል። እርግጥ ነው በመሀላቸው ፍቅር አለ። ፍቅር ምስክር ሊሆን ይችላል። ነገር ግን ሰርግ ሲሆን ሰው ኢንቮልቭ ያደርጋል። የሰውየው ማንነት በዛውም ይታወቃል። ቤተሰብ ይመጣል፣ የእሷም የሱ። የዛኔ የእሱን ማንነት ታውቃላችሁ። ቢያንስ ፕሮፖዛል ቀለበት ነው። ምንድን ነው ቀለበት? በእውነት ማንም እኮ ስክት ሊያደርገው የሚችል ነገር ነው። ኢማጅን እሷን ሲያስረግዝ ሊያገባት ፕሮፖዝ ሲያደርግላት እስከዛ ድረስ ባለትዳር ነበር። ነፍሱን ይማረው፣ ግን ስህተት ሰርቷል። እና ከመተኛታችሁ በፊት ኮንዶም የሚባል ነገር አለ፣ መከላከያ የሚባል ነገር አለ ነው። እድሜያችን ከማለፉ በፊት ከማንም እንውለድ ነው። በእውነት አንቺ ባለታሪኳን እያልኩ አይደለም፣ የብዙ እህቶቻችንን ታሪክ ነው እዚህ ላይ ኢንክሉድ ማድረግ የፈለግኩት። እድሜ ቢያልፍ ይሻላል አባት የሌሉ ልጅ ከማሳደግና አለባል ቅስም ተሰብሮ ከመቅረት። ኮንዶም ካልሆነ መከላከያ። እባካችሁን አባት የሌለውን ልጅ ለማምጣት ወደዚች ምድር ለማምጣት አትቸኩሉ። በጣም ነው የሚያሳዝነው በእውነት። እንግዲህ እዚች ልጅ ላይ መፍረድ አንችልም። ያፈቅራታል፣ ፕሮፖዝ አድርጎላታል፣ ለሰርግ ተዘጋጅተዋል። ከሰርጉ በኋላ ቢሆን ይሻል ነበር እርግዝናው። እባካችሁን
የእናንተም ቅስም ተሰብሮ የምትወልዱትንም ልጅ አባት አሳጥታችሁ አትቅሩ እባካችሁ እህቶቼ። እና ለእህት የምላት አይዞሽ በርቺ፣ ነገም ሌላ ቀን ነው። ዳግም ስተት እንዳሰሪ እኔ እናት የእሱን ነፍስ ይማር እላለሁ። ውድድ ነው ማረጋችሁ ባይ